ዓለማችን ብዙ መሪዎች አስተናግዳለች። ነገር ግን እንደ ኔልሰን ማንዴላ የሰው ልጅን ክብር፣ ፍቅርና እርቅን በአርአያነት ያስተማረ መሪ ማግኘት እጅግ አስቸጋሪ ነው። ማንዴላ የደቡብ አፍሪካ የነጻነት ታጋይ፣ የጥቁር ሕዝቦች ኩራትና በዓለም አቀፍ ደረጃ የሰላምና የእርቅ ተምሳሌት ነው። ይህ ታሪክ የጥላቻን ግንብን በይቅርታ ስላፈረሰው፣ በ27 ዓመታት እስራት ስላልተንበረከከውና የደቡብ አፍሪካ ታሪክ ስላደሰው ታላቅ ሰው ይተርካል። ኔልሰን ማንዴላ ሐምሌ 18 ቀን 1918 ዓ.ም በደቡብ አፍሪካ ትራንስኪ ግዛት ውስጥ ሙቪዞ በተባለች ትንሽ መንደር ተወለደ። ሲወለድ የተሰጠው ስም ሮሊያላ ማንዴላ የሚል ነበር። በኤክሶስ ቋንቋ ሮሊያላ ማለት የዛፍ ቅርንጫፍ የሚጎትት ወይም በዘይቤው አነጋገር ችግር ፈጣሪ ማለት ነው። ይህ ስም የወደፊቱን ሕይወቱን የሚተነብይ ይመስል ነበር። የማንዴላ አባት የቲምቡ ንጉሳዊ ቤተሰብ አማካሪና መሪ ነበሩ። ማንዴላ ገና በ9 ዓመቱ አባቱን በሕመም አጣ። ከዚያ በኋላ በቲምቡ ንጉሥ ዘንድ እያደገ የንጉሳዊ ቤተሰብን አመራርና ባህል እየቀሰመ አደገ። በትምህርት ቤት የመጀመሪያ ቀን ላይ መምህሩ የእንግሊዝኛ ስም መያዝ እንዳለበት በመግለጽ ኔልሰን የሚል ስም ሰጠው። ከዚያ ቀን ጀምሮ ኔልሰን ማንዴላ ተብሎ መጠራት ጀመረ። ማንዴላ ከፍተኛ ትምህርቱን ለመከታተል ወደ ፎርት ሃሪ ዩኒቨርሲቲ አቀና። እዚያም በሕግ ትምህርት ላይ ያለ በተማሪዎች ተቃውሞ ላይ በመሳተፍ ከዩኒቨርሲቲው ተባረረ። በመቀጠልም የተመቻቸውን የቤተሰብ የጋብቻ ጥያቄ በመሸሽ ወደ ጆሃንስበርግ ከተማ ተሰደደ። በጆሃንስበርግ ከተማ የጥቁር ሕዝቦችን አስከፊ የድህነትና የጭቆና ሕይወት በቅርበት ተመለከተ። ሕጉን ተምሮ ሕዝቡን ለመርዳት ወሰነ። በመሆኑም በዊት ዋተር ስትራንድ ዩኒቨርሲቲ የሕግ ትምህርቱን አጠናቆ ከጓደኛው ከኦሊቨር ታምቦ ጋር በመሆን የመጀመሪያውን በጥቁሮች የሚመራ የሕግ አገልግሎት ቢሮ ከፈተ። በ1944 ዓ.ም ማንዴላ የአፍሪካ ብሔራዊ ኮንግረስ የተባለውን የፖለቲካ ድርጅት ተቀላቀለ። እዚያም ከጓደኞች ጋር በመሆን የኤንኤስ የወጣቶችን ሊግ በመመስረት በትግሉ ውስጥ ንቁ ተሳትፎ ማድረግ ጀመረ። በ1948 ዓ.ም በደቡብ አፍሪካ የወጣውና ጥቂት ነጮችን ብቻ የሚጠቅመው አፓርታይድ የተባለው የዘር መለያየት ስርዓት ሕጉን አጸደቀ። ይህ ሕግ ጥቁሮችን ከነጮች የሚለይ፣ መብታቸውን የሚነፍግና በትውልድ ሀገራቸው ባዕድ የሚያደርግ ጨካኝ ስርዓት ነበር። ማንዴላና ጓደኞቹ ሰላማዊ ሰልፎችን፣ የሥራ ማቆም አድማዎችና ሕዝባዊ እምቢተኝነትን አስተባበሩ። ነገር ግን በ1960 ዓ.ም በሻርፒቪሊ ሰላማዊ ሰልፎች ላይ በመንግስት በከፈተው ጥይት 9 ጥቁሮች በግፍ ተገደሉ። ይህ አሰቃቂ ድርጊት የማንዴላን የትግል ስልት ቀየረው። ሰላማዊ ትግል ብቻውን በቂ እንዳልሆነ በመረዳት በኤንሲ ኦምኮንቶ ስዊዝ የሀገር ጦር የተባለውን የጦር ካምፕ እንዲመሰረት አደረገ። ማንዴላ በዚህ ጦር መሪ በመሆን በሚስጥራዊ ወታደራዊ ስልጠናዎች መውሰድና ትግሉን ማሳመር ጀመረ። በ1962 ዓ.ም ማንዴላ በቁጥጥር ስር ዋለ። በ1963 እና 64 የሮቪያል ትሪያል በሚባለው ታዋቂው የፍርድ ቤት ላይ ከሌሎች ጓደኞች ጋር በመሆን መንግስትን ለመጣል መሞከር በሚል የክህደት ክስ ቀረበበት። በዚህ ታሪካዊ ችሎት ላይ ማንዴላ የሰጠው ንግግር ዛሬም ድረስ በዓለም ታሪክ ይዘከራል። እኔ ነጮች ብቻ የሚገዙበትን ስርዓት ተቃውሜያለሁ፣ ጥቁሮች ብቻ የሚገዙበትንም ስርዓት አቃውማለሁ። እኔ የምታገለው ሁሉም የሰው ልጆች በእኩልነትና በስምምነት የሚኖሩባት ዲሞክራሲያዊና ነጻ ሀገር ለመመስረት ነው። ይህ እውን ሆኖ ለማየት የሚመኘው ዓላማዬ ነው። አላስፈላጊም ከሆነ ግን ለዚህ ዓላማዬ ለሞት ዝግጁ ነኝ። ፍርድ ቤቱ የማንዴላን የሞት ቅጣት ወደ ዕድሜ ልክ ስርዓት በመቀየር ወደ ጨካኙ ሮበን አይዝላንድ ደሴት ውስጥ ወዳለው ወህኒ ቤት ላከው። ማንዴላ በዚያች ቀዝቃዛና አስከፊ እስር ቤት ውስጥ 18 ዓመታትን አሳለፈ። በኖራ ድንጋይ መውጫ ውስጥ በከባድ ጉልበት ስራ እየደከመ አይኖቹ ባወራ እየተጎዱ፣ ነገር ግን ለአፍታ ለታሰሩ ለእስረኞች መሪና አስተማሪ ሆነ። በድምሩ በተለያዩ እስር ቤቶች ውስጥ ለ27 ዓመታትን ታሰረ። ጊዜው እያለፈ ሲሄድ የዓለም አቀፉ የማህበረሰብ በደቡብ አፍሪካ ላይ የኢኮኖሚና የፖለቲካ ማዕቀብ አጠናከረ። ኔልሰን ማንዴላ ይፈታ የሚሉ ድምፅ ዓለምን አናወጠ። በመጨረሻም በየካቲት 11 ቀን በ1990 ዓ.ም የደቡብ አፍሪካው ፕሬዚዳንት ኤፍ.ደብሊው ክለርክ ማንዴላን ያለምንም ቅድመ ሁኔታ ከእስር እንዲፈታ አዘዙ። ማንዴላ እጁን ወደ ላይ አንስቶ በፈገግታ ከእስር ቤት ሲወጣ መላው ዓለም በደስታ እልል አለ። ከእስር ከተፈታ በኋላ ማንዴላ በቀል አልመረጠም። ይልቁንም ከፕሬዚዳንት ክላርክ ጋር በመሆን ሀገሪቱን ያለ ደም መፍሰስ ወደ ዲሞክራሲያዊ መንገድ ለመምራት ተደራደረ። ለዚህም ታላቅ ጥረታቸውን ኔልሰን ማንዴላና ኤፍ.ደብሊው ክለርክ በ1993 ዓ.ም የኖቤል ሰላም ሽልማት በጋራ ተቀበሉ። ሚያዝያ 27 ቀን 1994 ዓ.ም በደቡብ አፍሪካ ታሪክ ለመጀመሪያ ጊዜ ጥቁሮችና ነጮች በአንድነት ድምፅ የሰጡበት ታሪካዊ ምርጫ ተካሄደ። ኤኤንሲ ምርጫውን አሸነፈ። ኔልሰን ማንዴላም የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት በመሆን ቃለ መሃላ ፈጸመ።
በፕሬዝዳንትነት ዘመኑ ትልቁ ስራው እርቅና አንድነት እንደነበር ታሪክ ይመሰክራል። ጥቁሮች በነጮች ላይ በቀል እንዳይፈጽሙ መከረ። የሀገሪቱ የኢኮኖሚና የማህበራዊ መዋቅር አሻሻለ። በ1995 ዓ.ም ደቡብ አፍሪካ በስተናገደችው የራግቢ ወርልድ ካፕ ወይም የቀድሞ የነጮች ምልክት የነበረውን ስፖርት በመደገፍ መላው ሀገር በአንድነት እንዲቆም አደረገ። ማንዴላ ለስልጣን አልጓጓም። የአንድ ዙር የስልጣን ዘመን ብቻ ካጠናቀቀ በኋላ በ1999 ዓ.ም በፍቃዱ ስልጣኑን አስረከበ። ይህም ለአፍሪካ መሪዎች ትልቅ አርአያነት ያለው ተግባር ነበር። ከፕሬዝዳንትነት ከወረደ በኋላ ማንዴላ በሰላም በህፃናት መብትና በኤች.አይ.ቪ/ኤድስ መከላከል ዙሪያ በዓለም አቀፍ ደረጃ በትጋት ሰርቷል። ታኅሳስ 5 ቀን 2013 ዓ.ም ይህ ታላቅ መሪ በተወለደ በ95 ዓመቱ ከዚህ ዓለም ሞት ተለየ። መላው የዓለም መሪዎችና የሰው ልጆች በሙሉ አዘኑ፣ ታላቅነቱንም መሰከሩ። ኔልሰን ማንዴላ በአካል ቢለየንም ያስቀመጠው አሻራ ግን ሕያው ነው። እሱ ያስተማረን ትልቁ ቁም ነገር ማንም ሰው ሌላውን ሰው በዘሩ፣ በሃይማኖት ወይም በቀለሙ ምክንያት እንዲጠላ ሆኖ አይወለድም። ጥላቻ የሚማሩት ባህሪ ነው። ጥላቻ መማር ከቻሉ ደግሞ የፍቅርን መማር ይችላሉ። ምክንያቱም ፍቅር ከጥላቻ ይልቅ ወደ ሰው ልጅ ልብ በቀላሉ ይጸጋል የሚለውን ዘላለማዊ እውነት ነው። የኔልሰን ማንዴላ ታሪክ የጽናት፣ የይቅርታና የእውነተኛ መሪነት ተምሳሌት ሆኖ ለዘላለም ይኖራል። የዩቲዩብ ቻናላችን ሰብስክራይብ ማድረግ